አንድ ነገር ማፍረስ ቀላል ነው፣ መገንባት ከባድ ነው። እነመለስ ኢህአዴግ አንድ ከሰሩ ስህተት ውስጥ ትልቁ የደርግ ያሉትን ወታደር ሙሉ በሙሉ ማፍረሳቸው ነበር። እነሱ እንግዲህ በቂ ህብረ ብሔራዊ በተወሰነ ደረጃ ቢሆን ህብረ ብሔራዊ ያስመሰሉት ኢህአዴግ ጦር የሚል ይዘው ነው የመጡት። እነሱ ራሱ ያን ቫኪዩም በቀላል ሊሞሉት አልቻሉም። ኢንስቲቱሽናል ሚሞሪ ሎስን የፈጠረው በተለይ በአየር ኃይል አሁን አብይ ሁሌ ስለ አየር ኃይል ኢህአዴግ አየር ኃይል አልነበረውም እኛ በአዲስ ሰራ ነው ይላል። ፓርትሊ ተስትሩ። ምክንያቱም እንደዚህ ስፔሻላይዜሽኖች አሉ፣ ተቋማዊ ስፔሻላይዜሽኖች አሉ። ይሄ የኢትዮጵያ መከላከያ ከምኒልክ ጊዜ ጀምሮ ስታንዳርድ አርሚ ስታንዲንግ አርሚ የተጀመረው ከምኒልክ ጀምሮ ነው። ከዛ ጋር ተያይዞ እየተገነቡ የመጡ በምኒልክ ጊዜም በኃይለስላሴ ጊዜም በደርግ ጊዜም በኢህአዴግ ጊዜም አሁንም ያለው ጦር ችግር አለው። አዎ ችግር አለው። ወንጀሎች ይፈጽማል። አዎ ለውጥ ስታመጣ ለዛ ነው እኔ በወጣትነት ዘመኔም በሪቮሉሽን ወይም ደግሞ ስር ነቀል ለውጥ አብዮታዊ ለውጥን የማልደግፍበትና ጥገናዊ ለውጥ ያስፈልጋል ብለው ነገሮችን ሙሉ በሙሉ አፈርሰን እንሂድ ማለት ስትንደው አብረህ የምታጣው ነገር አለ። በአዲስ ለመተካት ደግሞ ስመጣ ገና ከዜሮ የምትጀምራቸው በተለይ ፖለቲካል ፓርቲ ብታፈስ ችግር የለውም፣ አዲስ ትመሰርታለህ፣ ብዙ ምርት የለውም። ወታደራዊ ተቋሞች ግን የሴኪሪቲ ተቋሞች በጣም አስቸጋሪ ነው። አንድ ከዚሁ ጋር እያየ የደህንነቱን ልስጥ። አብይ ጌታቸው አሰፋን ሲያባርር የሄደበት አካሄድ የኢትዮጵያ መንግስት እስከዛሬ ድረስ ተመልሶ በቂ የሰብአዊ መረጃ ኃይል ማደራጀት እንዳይችል አድርጎታል። ምክንያቱም ተቋማዊ እንትኖች አሉ፣ ተያይዞ ሰንሰለቶች አሉ። ከጊዜ ወደ ጊዜ ከትውልድ ወደ ትውልድ እየወረስክ መጡ። ኢህአዴጎች ሲመጡ መከላከያ ብቻ ሳይሆን የነበረውን ደህንነትም አፈረሱ፣ የተወሰኑ ሰዎችን ወሰዱ። አብይ መከላከያውን እንኳን ብዙም ባያፈርሰው ደህንነቱን አፈርሶት መልሶ ለመገንባት እስከዛሬ ናሽናል ኢንቴሊጀንስ ሴኪሪቲ ሰርቪስ ናሽናል ኢንፎርሜሽን ሴኪሪቲ ሰርቪስ የሚባለው ኃይል በሂውማን ኢንቴሊጀንስ እስካሁን ወደ ነበረበት መመለስ አልተቻለም። ለዚህ ነው አሁን ሶማሊያ ላይ ያለን እጥረት ብዙ መናገሩ ነውር ነው። እውነቱን ለመናገር የሚያሳፍር ነው። ፕራክቲካሊ ኢትዮጵያ ዛሬ የሚመጥናትና ሩብ የሚመጥናት የደህንነት ተቋም የላትም። መከላከያ ብቻ አይደለም ማለት ነው። የደህንነት ተቋሙ ራሱ በጣም ትናት ነው። አንዳንድ ራሳቸውን ይሸውዳሉ። ልክ አብይ ከኢንሳ ስለመጣ ብቻ ኢንሳ ላይ ኦብሰስ የማድረግ ኢንፎርሜሽን ሴኪሪቲ ወይ ደግሞ ኢንፎርሜሽን ኢንቴሊጀንስ ጠቃሚ ነው። ግን በኢትዮጵያና በአፍሪካ ተውና በዓለም ላይ ራሱ የሳይበር ሴኪሪቲ የሂውማን ሴኪሪቲው ሰፕሊመንተሪ ነው እንጂ ድጋፍ ሰጪ ነው እንጂ ሬፕሌስ ሊያደርገው አልቻለም። ገና ሂውማን ኢንቴሊጀንስ ኢዝ ኪ። የሂውማን ኢንቴሊጀንስ የኒስ አቅም በጣም በጣም ተመናምኗል። ይሄ ደግሞ ከመከላከያ ጋርም እየያዘ አንዱ መከላከያ ቅድም እንዳልኩ መከላከያ በካውንተር ኢንሰርጀንሲ በጸረ ሽምቅ ትግሉ ሊሳካለት ያልቻለውና አማጺው ከጊዜ ወደ ጊዜ አቅሙንም ስፋቱንም እያሳደገ የሄደበት ምክንያት ምንድን ነው? የኢንቴሊጀንስ ሰርቪስ መዳከም መከላከያው ብላይንድ ሆኖ እንዲሄድ ያደረገ። ስፖርት መከላከያ የራሱ ኢንቴሊጀንስ ዲፓርትመንት አለው። ሬላቲቭሊ ኦኬ ናቸው። ግን ከሲቪሊያን አንጻር የሚመጣው በጣም ከመዳከሙ የተነሳ ዴር ሹቲንግ ብላይንድ አየህ። እና ይፍረስ የምንለው ነገር መለወጥ ያለበት ቢሄቪየሩ ነው፣ ኢንዶክትሪኔሽኑ ነው፣ ህግን እንዲከተል ማድረግ ነው፣ አላማውን በግልጽ ማስቀመጥ ነው፣ ወጣ ብለው ጥፋት የሚያጠፉትን ማረም፣ ያማሆኑትን ነቅሎ ማውጣት እንጂ እነዚህን ተቋማቶች ማጠናከር እንጂ ማዳከም ለህዝብም ለሀገር የሚጠቅማል ብዬ ናስብ። ጥሩ። ይህንን ካነሳ ሀይቀር በጣም ጠንካራ ርዕስ ነው ይሄ። በተለይ ከመከላከያ ጋር በተገናኘ አሁንም እያወራንበት ያለ ነው። አንድ ነገር ለአንተም ላንሳልህና ምናልባት ለመከላከያ ሰዎችም የሚተላለፍ መልእክት እና ራሳቸውን እንዲፈትሹም የሚሆን ጥያቄ ይመስለኛል። ቀጣይ ጥያቄ የሚሆነው ከመከላከያ ጋር መከላከያ እንደ መከላከያ የራሱ ተቋም አለው። ለህገ መንግስቱ ነው ተገዢነቱ።
ከህዝቡ ጋር እየተዋጋ ነው ያለው። ለዚህም ትልቅ ዋጋ እየከፈለ ነው ያለው። ለዚህ ትልቅ ዋጋ እየከፈለ ያለ ድርጅት ወይ ደግሞ ተቋም የራሱ ስብዕና የለውም ወይ? ግለሰብ እንደፈለገ የሚነዳው ከሆነና አይ በቃ እዚህ ጋር ጦርነትን አቁም፣ ቁጭ ብለህ ተደራደር፣ በሰላም መንገድ መፈታት ያለባቸውን በሰላም መንገድ ፍታ፣ ካልፈታህ ግን መከላከያ ከእንግዲህ ለአንተ የሚዋጋበትና የሚሞትበት ጉዳይ የለውም። ሀገሪቱ ውስጥ ያሉ የፖለቲካ ድርጅቶችና ተቋማት ሀገሪቱን ለተሻለ የፖለቲካ መድረክ ሊያዘጋጇት ይገባሉ፣ የአንተ ጉዳይ እዚህ ጋር ሊቆም ይገባል ብሎ ስርዓቱን ወይ ደግሞ አብይ ግለሰብ ሆኗል እና ይህንን ስርዓት ማስቆም አይችልም ወይ መከላከያ? ይህንን ማድረግ ካልቻለስ ለመከላከያ መቆርቆሩ እና በዚህ ደረጃ መከላከያን ሰንሰለት ነው ብሎ መናገሩ ከግለሰብ አገልጋይነት በተሻለ እንድንመለከተው ያደርጋሉ የሚሉ ሰዎች አሉ። ምንድን ነው እይታ አንተ ጉዳይ እዚህ ላይ? መከላከያዎችም ራሳቸው እንዲመለከቱ ፈልጋለሁ በዚህ ጉዳይ ላይ። ያን ሀገር መከላከያ ሀገር ያስጠብቃል። ትእዛዝ ግን ኦልሞስት ኦልዌይስ በወቅቱ ስልጣን ላይ ካለው የሲቪል አመራር ነው የሚቀበለው። በተለይ ደግሞ አሁን ያለው ኢትዮጵያ ውስጥ ያሉት መኮንኖች በመለስ ተቀርጸው የመጡ ናቸው። የመለስ አቋም ደግሞ በተለይ ከራሱም ስልጣን ከሁሉም አንጻር የነበረው ኢንዶክትሪኔሽን የፓወር አምቢሽን እንዳይኖራቸው፣ የስልጣን ምኞት እንዳይኖራቸው ተደርገው የተቀረጹ ናቸው እና ቴዎሬቲካሊ በሁሉም ሀገር ወታደሩ የፖለቲካ ፍላጎት እንዳይኖረው፣ የስልጣን ፍላጎት እንዳይኖረው ማድረጉ የሚመከር። አሁን አንተ ወደ አነሳው ጥያቄ ይወስደናል። አንድ ወታደራዊ ኃይል ኦፍኮርስ አላማው በጊዜው ስልጣን ላይ ላለው ሲቪሊያን አመራር መታዘዝ ነው፣ ማስፈጸም ነው። ያ ሲቪሊያን አመራር ከህግና ስርዓት ውጭ ወጥቶ በተለይ ደግሞ ብሔራዊ ህልውናን የሚጎዳ ስራ፣ ሀገር የሚያፈርስ ስራ ውሳኔ ሲወስድ፣ እርምጃ ሲያዝ ምን ማድረግ አለበት የሚለው ብዙ ጊዜ አፍሪካ ውስጥ ችግር እየፈጠረብን የመጣው ይሄ ነው። ምክንያቱም የሲቪሊያኖቹ ከስልጣናቸው ከህግና አሰራር ውጭ ብሔራዊ ጥቅም እየጎዱ በሄዱ ቁጥር እንዲህ አይነት ጥያቄ ከህዝቡ ሲነሳ ይህ አይነት ጥያቄ ወታደሮቹ ላይ ጫና ይፈጥራል። ጫና ብቻ ሳይሆን ኢንሴንቲቭም ይፈጥርላቸዋል። ወታደሮቹ ወደ እርምጃ የሚሄዱበት ሁኔታ ይፈጥራል። ኢትዮጵያ ውስጥም ይሄን ጉዳይ አጀንዳ ሆኖ መምጣቱ ወታደሮች ላይ ጫና እየፈጠረ ነው። ምንም ጥያቄ የለውም። ሱነር ኦር ሌተር they will be forced to take action። በዲሞክራሲ እንደሚያምን በሲቪሊያን አመራር ሲቪሊያን ኮንትሮል ኦፍ አርምድ ፎርስስ እንደሚያምን ሰው አድቮኬት ባላደረግም ኢኔቪተብል እየሆነ እየመጣ ነው ያለው። ምክንያቱም ይሄ ወታደራዊ ኃይል ኦቨር ስትሬችድ ሆኗል። ከራሱ ህዝብ ጋር እንዲዋጋ ተደርጓል። የወታደራዊ ስራ በተጨማሪ ከፍተኛ የሆነ የሲቪል ስራ እንዲሰራ እንዲሸከም ተደርጓል። ጫና እየፈጠረበት ነው። አብይ አምና ሲናገር አንዳንዶች የወታደራዊ መፈንቅለ መንግስት ያስባሉ፣ አይሳካም፣ እናውቃለን ምናምን ሲል ነበረ። ራሱን እየሸወደ ነው። ምናልባት እሱ ከላይ ያሉትን 5-10 ጀነራሎች በተለያየ መልኩ ይዥ ያለው በገንዘብ ይዥ ያለው አስፈራሪች ያለው ብሎ አስቦ ሊያስብ ይችላል። ዳስኖት ትሩ። አብዛኛው ከውስጥ በመካከል ያለው ኢቨር ሲኒየር ላይ ያለው አመራር የሀገሪቷን ችግር እኔ እናንተ ከምናረዳው በላይ ይረዳል። እኔና ከአንተ የበለጠ ቁጭት አለው። አምፀው ጫካ ከገቡት ልጆች ባልተናነሰ ስሜት አለው። ይህ ወታደር እኮ የገበሬ ልጅ ነው። እናቱ አባቱ ቤተክርስቲያን መስጊድ መሄድ እያቃታቸው፣ የሞተ መግበር እያቃታቸው፣ ቤታቸው እየተቃጠለ እየተዘረፉ ያለው ወታደር ነው። ወታደር የሆነው የሀገር ህልውና ለማስጠበቅ የሀገር ደህንነት ለማስጠበቅ ነው። ኢንድለስ የሆነ የሀገር ቀውስ ውስጥ ሲገባ በቃ የሚልበት ደረጃ የሚመጣበት ጊዜ እየተቃረበ ነው ያለው። ያ ምን ያመጣል? በስፋት ልንወያይበት የምንችለው ነው። ግን እንደኔ አሁንም ውግንና
ስናይ ከከሌ ጀነራል ከከሌ ምናምን የሚል ነገር ሳይሆን እንደ ተቋም ግን ተቋሙን ፉሊ ድሊት ማድረግ ይጎዳናል። ተቋሙን መገሰጽ፣ መተቸት፣ ጥፋቶች እንዲታረሙ ማድረግ፣ ከፍተው የወጡ መኮንኖችን ማጋለጥ ተገቢ ነው። ሆኖም ግን ተቋሙ የመከላከያም ሆነ የብሔራዊ ደህንነትም ሆነ የፖሊስም ኃይል ቢሆን አፍርሰን በአዲስ እንተካለን የሚለው ሀሳብ አደጋ ከዶክትሪኖች ተጉዞ ጀዋር በደንብ እንድንመለከተው የፈለግኩት በደንብ አድምተን እንድናወራ በተለይም በርካታ ሰዎች ለመከላከያ ተስልባለው ጀዋር የሚሉ ነገሮች ስለሚያነሱ ነው ይህን ነገር በደንብ ጠንክሬ እዛ አካባቢ እንድናወራ የፈለግኩት። ራሳቸው መከላከያ ራሱ እንዲገመገሙም ጭምር ነው ድጋሚ ይሄንን ነገር የምናገረው እና ከዶክትሪኖች ወጥቶ መከላከያ ለግለሰብ ታዛዥ ሲሆን እና ለግለሰብ ታዛዥ ነው በሁሉ ሀገሪቱ ጦርነት ሲያውጅ ግለሰብ መከላከያ እየላከ ሁሉ ነገር ሲያደርግ ይፍረስ ቢባል ምኑ ነው ክፋቱ? ወይ መከላከያ ራሱን ካላረመ መፈንቅለ መንግስት ያደርግ ብቻ አይደለም ወይ ደግሞ መፈንቅለ መንግስት ያደርግ የሚል እኔም እምነት የለኝ፣ ግን ይህንን ስርዓት ማስቆም ይችላል የሚል እምነት አለኝ እና ወይ ደግሞ ተላላኪ አይደለሁም የግለሰብ ተላላኪ አይደለሁም ከህገ ውጭ ነው እየሄዳችሁ ያላችሁት ብሎ አንድ ቦታ ላይ መከላከያ ካልቆመ እና የግለሰብ ተላላኪ ሆኖ ጦርነትን በየቦታው ሄዶ የሚዋጋ ከሆነ ለዚህ ስርዓት ይፍረስ ቢሉ እናቷ ልጇ አደባባይ ለሚረሸንባት እናት ልንፈርድባት ነው ወይ? ለዛ ወንድም ልንፈርድ ነው ወይ? አንደርስታንድ እኮ ጥያቄ ከልንነት አካል ግን ነገ የሚጠቅመን ተቋም ይፍረስ ከምንል ዛሬ የጎዳን ያለው ግለሰብ ይወገድ ማለቱ አይሻልም? እሱን ነው መከላከያ ማድረግ ያለበት የሚል ነው ጥያቄ። ፑሪት አወያየ ምክንያቱም ይሄ ተቋም ከሚጎዳን ይፍረስ የሚለው ከተጎጂ አንጻር ስታየው ሜክ ሴንስ። ከሀገራዊ እና ከወደፊት ሊመጣ ከሚችለው አደጋ አንጻር ስታየው ግን የተቋሙ መቀጠል ከጉዳቱ ጥቅሙ ያይላል። የሚቀለው ለህዝብም ለሀገር የሚቀለው የተቋሙ ትዕዛዝ የሚወስድበት የፖለቲካ አመራር እንዲቀየር ወይ አቋሙን እንዲለውጥ ወይ እንዲለወጥ ማድረግ፣ ሰራዊቱ ከህዝብ ጋር እንዲወግን ለሀገር እንዲወግን መስራቱ የተሻለ ነው እንጂ ይፍረስ እያልክ ከሄድክ አደጋ አለው። እኔ እያልኩ ያለሁት ምንድን ነው? መከላከያ እንደ ተቋም ችግሮች አሉት፣ ኦፊሰሮችም ችግሩ አለባቸው። ዋናው ችግር ግን ፖለቲካው ነው፣ የፖለቲካ አመራሩ ነው። ትግሉ መሆን ያለበት ኢቨን ጦሩ ራሱ ከህዝብ ጋር ሆኖ የፖለቲካ አመራሩ አሰራሩንና አካሄዱን እንዲቀይር ወይ እንዲቀየር ማድረግ ላይ እንዲሰራ መስራቱ የተሻለ ነው። ያ ነው ለሀገር የሚጠቅመው። ዛሬ ህዝብ እየገደለ ያለ መከላከያ ቢፈርስ ያ ግድያ አይፈርስም። ሀብታሙ ልስን ኢትዮጵያ ውስጥ ስቴቱ ከመዳከሙ የተነሳ የሲቪል አድሚኒስትሬሽኑ የሲቪል አስተዳደሩ ከመፍረሱ ከመዳከሙ የተነሳ እርዳታ እያደረሰ ያለው መዳበሪያ እያከፈፍ ያለው መከላከያ እኮ ነው። ተቋም ያለው ፌዴራል ተቋም ሀገራዊ ተቋም እሱ ብቻ ስለሆነ ሌላው ፈርሶ የቀረው እሱ ብቻ ስለሆነ ከግድያውና ከውጊያው አልፎ ቤዚክ እርዳታ እያደረሰ ያለው የጤና ሰርቪስ እየሰጠ ያለው ባለመለየው ነው ወታደሩ። ስለዚህ ይሄ ወታደር አንደኛ ይሄ ስራ እንዳይበዛበት የፖለቲካ አመራሩ የፖለቲካ ሲቪል አስተዳደሩ ተመልሶ እንዲቋቋም መስራት ያስፈልጋል። ይሄን ለማድረግ ሰላም ማምጣት ያስፈልጋል። ይሄ ኃይል ከፈረሰ ይቺን ስራ እንኳን ሊሰራ የሚችል ሌላ ተቋም የለም ኢትዮጵያ ውስጥ። የአብይ አህመድ የመጨረሻው ብቸኛው ምርኩዝም ይሄው ተቋም ይሄን ተቋም ይሄን ምርኩዝ መስበሩ መበታተኑ ይሻላል ወይስ ይሄ ምርኩዝ የአምባገነኑ መመርኮዣ መንቀሳቀሻ እንዳይሆን ማድረጉ ይሻላል? ዳት ኩዌሽን መሆን ያለበት እዛ ላይ ፎከስ ማድረግ ያለበት። እኔ ብዙ ጊዜ የምለው ተቋሙ መቀየር አለበት፣ ህዝብ መወገን አለበት፣ ከሀገር መወገን አለበት።
ተቋሙ ግን እንደ ተቋም መቀጠል አለበት የሚል ሀሳብ ያለኝ